ሰላም ሰላም እንዴት ናችሁ ዩቲዩብ ዛሬ እንግዲህ በስኩተር ምን ልንሰራ ነው ጋይስ ዴሊቨሪ በዚህ ስኩተር እንዴት ነው ዴሊቨሪ ምን ሰራው በዚህ ጅባን ወይ በሳይክል ወይ ባለን ወይ በስኩተር ተመዝግበን እንዴት መስራት እንችላለን የሚለው እና ያለ ማለት ነው አብራችሁን ቆዩ ሰርጂያን ያዩዋት ነው እንደምታዩት በጣም ደማቅ ናት ሰርጂያ እና እንደምታዩት ጋይስ ስኩተሬን እንደምታዩት ተዘጋጅተናል ማለት ነው ስኩተር ይዞ ባንዲጅ ይዞ ባንዲጅ መቅረጽ ይከብዳል ነገር ግን እንዴት እንደማሳያችሁ አላቅም ብቻ ጋይስ ዛሬ ነን ዴሊቨሪ ላይ እንዴት ዴሊቨር እንደምናደርግ እንዴት እንደተመዘገብን እና ያለ ማለት ነው እየሄድን አሁን ወደ ሰርጂያን እየሄድን ያለ ነው አሁን ዱባይ ያለ ነው ወደ ሰርጂያን እንሄዳለን ማለት ነው እንደምታዩት ስኩተሬ ደግሞ ቻርጅ ፉል ናት በዛውም እና ያለን ብዛት ጊዜ ታስቸግረኛለች ቻርጅ ፉል ብላ እና አሁን እስኪ እና ያለን እዛ ረስታ ደርሰኛለች ወይስ በእግሬ እየገፋው እመጣለሁ የሚለውንም እና ያለን ይመቻችሁ አሁን እዚህ ጋር ቆመናል እንግዲህ እስኪ መብራት እስኪ በራ እየጠበቅን ነው እቺን መብራት እናበራታለን ያው መኪኖቹ ሲቆሙ እንሄዳለን ማለት ነው አሁን እንግዲህ መብራት ይዞናል እዚህ መብራት እንደ ኢትዮጵያ መጣስ የለም አባቴ አንድ መብራት ብጥስ ትገባታለህ እና እንጠብቃለን ትንሽ ጊዜ ማለት አሁን ስኩተር ባንዲጅ መንዳት አይቻልም ዴሊቨሪ ሲሰሩ ምን ታረጋላችሁ ቦርሳ ነው የምትገዙት ከዛ ቦርሳ ከገዛችሁ በኋላ አዝላችሁ ነው ስኩተር ዴሊቨሪ ልሰሩ የምትችሉት ማለት ነው ኢናን አፕሊኬሽን ላይ ተመዝግበን ወይ በሳይክል ወይ ባለን ወይ በስኩተር ተመዝግበን እንዴት መስራት እንችላለን የሚለው እና ያለ ማለት ነው አብራችሁን ቆዩ ሰርጂያን ያዩዋት ነው እንደምታዩት በጣም ደማቅ ናት ሰርጂያ ጋይስ እዚህ ጋር በነገራችን ላይ አይቻልም ተብሏል እኔ ህግ እየጣስኩ ነው ኧረ በስመ አብ ጋይስ እያያችሁልኝ የኔን ጉድ እዩት እዚህ ጋር ሳይክል መንዳት አይቻልም ኡፍ ኧረ ስኩተር ባልሆነ እዚህ ህግ ጋይስ በጣም ጠባቅ ነው ወይኔ ኡፍ ወይ ቴንክ ዩ አልመጃዝ ዋተር ፕሩፍ ስኩተር የለም ኦኬ ጋይስ ለማንኛውም ግን ስኩተር የለም ግን ቢሆንም ከዚህ ቦታ እንሂድ ጋይስ ሰርጂያን እንግዲህ በደንብ እየጎበኘናት ነው በጣም ታምራለች አሁን ወደ የት ነው የምንሄደው እንዴት ነው አፕሊኬሽኑን ነን ሴለር አካውንት መክፈት የምንችለው ወይም በአማርኛ እንዴት ነው የዴሊቨሪ ኦርደር ማድረጊያ እንትን ዌብሳይቱን መክፈት የምንችለው የነን ማለት ነው ነን በአንድ ዴሊቨሪ 6 ብር ነው በአንድ ዴሊቨሪ 6 ብር ማለት በዚች ስኩተር 15 ብንሰራ በቀን 80 ማለት ነው በጣም የለለ በወር 3000 ይደርሳል ማለት ነው እና ተገኝቶ ነው እና ጋይስ እንሄዳለን ሌትስ ጎ ምትውት ከዱባይ ሰርጂያ ድረስ እየነደውበት አንድ ቻርጅ አልቀነሰም ይሄኛው ፉል ነው ማለት ነው እነዚህ ቻርጆች ሲያልቁ ነው ወድቀን ነበር ባስማ ወድቀን ነበር አይ አንቅበጥ ጋይስ አንቅበጥ ስለዚህ ኪሳችን ውስጥ እንክተት አሁን በጋይስ በቀጥታ እንዴት ነው ነን ላይ ሴለር አካውንት ምን ከፍተው የሚለው እና ያለን ሌትስ ጎ ጋይስ እዚህ ጋር ካስቀመጥን በኋላ አያቻቸው እነዚህ ይሽቀዳደማሉ በነገራችን ላይ ማን ይቀድማል እስኪ ከሶስታችሁ ማን ይቀድማል እና ያለን እስኪ ኧረ እቺኛዋ ቀደደችው ብራዘር የሚመጡበት ኪሎ ሜትር ርዝመቱ ብታዩት ጋይስ አልቻሉትም በጣም እንዴ የለም እኮ ጋይስ ጥሏቸው ይላል እሺ ጋይስ አሁን ምን እናደርጋለን እንዴት ነው ነን አፕሊኬሽን ላይ ተመዝግበን እንዴት ነው ዴሊቨሪ መስራት የምንችለው በሳይክልና በስኩተር የሚለውን ምን እናደርጋለን ኦ ማይ ጉድነስ እና ጋይስ በጣም ይቅርታ ጠይቃለሁ እንግዲህ ሴታፑ ባይመችም ጋይስ ወደ 10 ደቂቃ 20 ደቂቃ ነው የፈጀብኝ ይሄን ለማስተካከል ማቆሚያ ስልኬ ማቆሚያ ተበላሽቶ ማለት ነው እና ሲወርቅ ከዛ እንደዚህ ያደረኩት ብቻ ጋይስ አሁን ምንድነው የምናደርገው እንዴት አድርገን ነው ነን ዴሊቨሪ መስራት የምንችለው የሚለው እና ያለ ማለት ነው በመጀመሪያ ምንድን ማድረግ አለብን ጋይስ የሚያስፈልጉን ነገሮች የዚህ የዩናይትድ አረብ ኤምሬት አይዲ ያስፈልገናል እሱ ግዴታ ነው አይዲ ያስፈልገናል ማለት ነው እና ደግሞ የግል መሆን አለበት የግል አይዲ መሆን አለበት ማለት ነው እሱን ካዘጋጀን ከዛ ኢሜል ያስፈልገናል ቢያንስ 4 ኢሜል ብንከፍት ጥሩ ነው ብዬ አስባለሁ 4 ኢሜል ያስፈልገናል አንድ ለመቀበያ አንድ ደግሞ አስቴት ሲሰጥ ከነን ዴሊቨሪ አንድ ደግሞ እንትን ሪፖርት ሲደረግባችሁ ምናምን የሚያደርግ ማለት ነው 4 ኢሜል
ኢሜል መክፈት ያው how to email ብላችሁ ዩቲዩብ ላይ አድርጉትና እሱን ዩቲዩብ ላይ እንዳላረዝምባችሁ ብዬ ነው ኢሜል እንዴት መክፈትም እንደምትችሉ ማለት ነው። ከዛ ምን ታረጋላችሁ? ቀጥታ ክሮም ላይ አገቡም ጋይስ። ክሮም ላይ ከገባችሁ ሌላ ነው የሚያመጣባችሁ። ምን ታረጋላችሁ? ሄዳችሁ ጉግል ላይ ነን ሴለር አካውንት ብላችሁ ትጽፋላችሁ። ልክ ስክሪኑ ላይ ባለው ማለት ነው። ነን ሴለር አካውንት ካላችሁ በኋላ ከላይ ይመጣውን ትነኩታላችሁ የነን ማለት ነው። ከዛ ሲመጣ ምን ይላል? ብዙ ወደ ታች ታረጉትና ምንድነው እንትን ሎግ ሳይን አፕ ነው የሚለውን ትነኩታላችሁ። ብዙ ዝርዝሮች ያመጣላችኋል ማለት ነው። እና ጋይስ ምን ማድረግ አለባችሁ? ከዛ በኋላ 4 ስቴፖች አሉ። እያነበባችሁ አንድ ባንድ ሁሉንም ስቴፖች መሙላት አለባችሁ። እዚህ አሁን የመጡትን ማለት ነው። አታችመንት አድርጉ ይላል። ወረቀታችሁን አይዲያችሁን አታችመንት አያይዛችሁ እንትን አድርጉት ይላል ማለት ነው። ፎቶ ያስፈልጋል። ያይዳችሁ ፎቶ እያነበባችሁ ጋይስ በእንግሊዘኛ ያለው ሙሉ እያነበባችሁ መጨረሻ ላይ ነን ከነን ይላክላችኋል ማለት ነው። ሰክሰስፉሊ በሳምንት ስንት ቀን እንደምትሰሩ እዛው ላይ ሰንዴይ እሁድ ብቻ ከሆነ ሰንዴይ ብቻ የሚለውን ትነካላችሁ። በሳምንት 5 ቀን የምትሰሩ ከሆነ 5 ቀኑን ትነካላችሁ ማለት ነው። እያነበባችሁ ሙሉ ስቴፑን ከሰራችሁ በኋላ ቀጥታ ወይ ከነን ዴሊቨሪ እቃውን ይሰጣችኋል ማለት ነው። ያው እንትን ምናምን ነን ቦርሳ ምናምን እነሱን ትወስዳላችሁ ማለት ነው። ከዛ በቀጥታ ወይ ሳይክል ወይ ስኩተር ይዛችሁ ጋይስ ወይ ሳይክል ወይ ስኩተር ይዛችሁ ምን ማድረግ ነው? ዴሊቨሪ መስራት ነው ማለት ነው። እና ቀላል ነው ጋይስ። ምንድነው እኔ አሁን ሁላችሁም ይሄን ነገር አይዲ ያላችሁ ሰዎች ቁጭ ከምትሉ ጋይስ ይሄ ሰከንድ 2 ነው ሰከንድ 2 ነው ጋይስ። እንደዚህ አይነት ርካሽ ነው ደግሞ እዚህ በ200 ብር በ300 ብር ባይስክል ገዝታችሁ አይዲ ኖራችሁ ስራ የለንም ከምትሉ ጋይስ እንደዚህ አይነት እንትኖችን ነንን ተጠቅማችሁ መስራት ትችላላችሁ። ኢንካሙ ደግሞ ስንት ነው? በነን ስንት ይከፈላል ካላችሁ በጣም አሪፍ አለ። ወጥራችሁ ከሰራችሁ ጋይስ በትክክለኛ በሞተር ከሰራችሁ ላይሰንስ ያስፈልጋችኋል። በሳይክል የምትሰሩ ከሆነ ላይሰንስ አያስፈልግም። በስኩተርም ላይሰንስ አያስፈልግም። ግን ሞተር እስክትገዙ ድረስ በሳይክል መስራት ትችላላችሁ፣ በስኩተር መስራት ትችላላችሁ። ረዘም ያሉትን እንትኖች አትቀበሉም፣ ኦርደሮች አትቀበሉም። አነሳ ያሉትን ትቀበላላችሁ ማለት ነው። ከዛ እንደዛ ያረጋችሁ ጋይስ በአንድ ብር በአንድ ኦርደር አሁን ለምሳሌ 1 ኪሎ ሜትር 3 ኪሎ ሜትር ሄዳችሁ ኦርደሩን ተቀበላችሁ 3 ኪሎ ሜትር ሄዳችሁ ከዛ ስንት ነው? 6 ድራምን አባዙት ጋይስ። አሁን እዚህ ጋር እንስራው። ምንድነው የምናደርገው? ስንት ኦርደር በቀን ስንት ኦርደር ብንጠቀም እንትን ብንቀበል ስንት ብር እናገኛለን የሚለውና በወር አስልተ ነው ከደሞዛችን እዚህ ሀገር ካምፓኒ ከሚከፍላችን ደሞዝ እናያይዟለን። ለምሳሌ 6 ብር ነው ነን ሲባዛ 20 ኦርደር ራሱ 20 ኦርደር ብንቀበል እሺ 20 ኦርደር በዛ 15 ተቀብለን ቤታችን ቁጭ ብንል በቀን ማለት ሲባዛ በ15 ስንት ይመጣል? 90 ሲባዛ ደግሞ እሁድን መስራት አቁማችሁ ቢያንስ 26 ቀን ብትሰሩ በወር 30 ቀን አይደለም 26 ቀኑ ብትሰሩ ሲባዛ 90 በ26 አባዙታላችሁ። ስንት መጣ ጋይስ? አያችሁት? 2340 ድራም ማለት ነው። አስባችሁታል? በጣም አትራፊ ነው ማለት ነው። እና ይሄን ወጥራችሁ ደግሞ 20 ኦርደር 25 ኦርደር 30 ኦርደር የምትቀበሉ ከሆነ በጣም ትርፋማ ናችሁ ማለት ነው። እና ጋይስ እንደ አተረፋችሁበት አልጠራጠርም። ያው ግር ካላችሁ ስለ ነን ሴለር አካውንት መክፈት ግር ካላችሁ ገብታችሁ ዩቲዩብ ላይ how to ሴለር አካውንት በህንደኛ ማለት ነው በህንደኛ የተቀመጡ ቪዲዮዎች አሉ። እነሱን ገብታችሁ ማየት ትችላላችሁ። እንግሊዘኛ ብዙ ላታገኙ ትችላላችሁ። ቪዲዮውን ስታዩት ጋይስ ህንደኛ ማወቅ አይጠበቅባችሁም። ሴለር እንትን ግራ ከገባችሁ እያነበባችሁ ካቃታችሁ ህንደኛ ማወቅ አይጠበቅባችሁም ጋይስ። ብቻ ስቴፑን እነሱ የሚያደርጉትን ተከተሉ። ከዛ ነን አካውንትን መክፈት ትችላላችሁ ማለት ነው የዴሊቨሪ ማድረግ። እና የዛሬ ቪዲዮአችን ይሄን ይመስላል። ሰርጃን እንዳስጎበኘናችሁ አሁን ሰርጃን ያለው መሽቷል። ወደ ዱባይ ሄዳለሁ ማለት ነው። ብዙም ሩቅ አይደለም። ቻርጀም ፉል ነው፣ አልቀነሰም። እቺን ስኩተር ጉዟት እና ጋይስ እንደወደዳችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ታተርፉበታላችሁ ጋይስ። ሰብስክራይብ ያደረጋችሁ የዚህ ቻናል ቤተሰብ ተቀላቀሉ። በዚህ እንግዲህ አሪፍ ቪዲዮዎች እለቅላችኋለሁ። እስከ ሳምንት ይሄን ቪዲዮ ላይክ ያደረጋችሁ መልካም ሳምንት